ሰላም ጤና ይስጥልኝ። የዕለቱ የኬር ሚዲያ ዜና አቅራቢ ጋሻው ጉላት ነኝ። ከዜናዎቹ ጋር መልካም ቆይታ። አርዕስተ ዜና። በቡኢ ከተማ አስተዳደር 5.1 ቢሊዮን ብር ካፒታል በጀት የብሉ ኤሌፋንት ፋይበር ቦርድ ማኒፋክቸሪንግ ፕሮጀክት ግንባታ ተጠናክሮ ቀጥሏል። የቡኢ ከተማ ለአካባቢው ሰላም፣ ምቹ አየር ሁኔታና የተሟላ የመሰረተ ልማት ዝግጅት ምስጋና ይግባውና ለኢንቨስትመንት ማዕከል እየሆነች መጥቷል። ወደ ዝርዝር ዜና ስናልፍ ዛሬ በቡኢ ከተማ አስተዳደር እየተካሄደ ስላለው ታላቅ የኢንቨስትመንት ፕሮጀክት መረጃ ይዘን ቀርበናል። ከተማዋ ባላት ፍጹም ሰላም፣ ተስማሚ የአየር ሁኔታ፣ የመንገድ የውሃና የማይቋረጥ የመብራት ኃይል መሰረተ ልማት ምክንያት ለኢንቨስትመንት ተመራጭ እየሆነች መጥታለች። በእነዚህም የተነሳ በርካታ ኢንቨስትመንት የግንባታ ቦታ ተረክበው በማልማት ላይ ይገኛሉ። ከእነዚህም ውስጥ አንዱ በቻይናውያን በውጭ ቀጥታ ኢንቨስትመንት ከ5.1 ቢሊዮን ብር በላይ በሆነ ካፒታል በጀት እየተገነባ የሚገኘው ብሉ ኤሌፋንት ፋይበር ቦርድ ማኒፋክቸሪንግ ፕሮጀክት ነው። ይህ ግዙፍ ፕሮጀክት በ17.04 ሄክታር መሬት ላይ ያረፈ ሲሆን ግንባታው ተጠናቆ ወደ ማምረት ሲገባ ከ1000 በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥር ጠቁሟል። በአሁኑ ሰዓት የግንባታ ስራው በከፍተኛ ፍጥነት እየተፋጠነ እንደሚገኝ የድርጅቱ ስራ ኃላፊዎች ገልጸው በተያያዘው በጀት ዓመት የግንባታ ሁኔታው ተጠናቆ ወደ ተሟላ አገልግሎት እንደሚገባም አስታውቋል። በመስክ ምልከታው የቡኢ ከተማ አስተዳደር ከንቲባ አቶ በለጠ ጫካ፣ የቡኢ ከተማ አስተዳደር የብልጽግና ፓርቲ ጽህፈት ቤት ኃላፊ እና ዋና የመንግስት ተጠሪ አቶ ደበበ አዳነ፣ የከተማ አስተዳደሩ ምክትል ከንቲባ እና የገቢዎች ጽህፈት ቤት ኃላፊ አቶ ዘላለም ባህሩን ጨምሮ የረዳት የመንግስት ተጠሪው አቶ ደጀኔ አበራ እና ሌሎች ባለድርሻ ተቋማት ኃላፊዎች ተገኝተው ይህ ፕሮጀክት የቡኢ ከተማ የኢኮኖሚ እድገት በከፍተኛ እንደሚያፋጥነው ይጠበቃል። ዘገባው ከቡኢ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው።